የተራራው ሰው ስለሚባለው ሰው ዛሬ እስኪ እናያለን። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም። ዳሽራ መንጂ ይባላል። ይህ ሰው ከ1960 እስከ 1982 ለብቻው በመጥረቢያና መዶሻ ብቻ ይዞ መንገድ የሰራ ሰው ነው። ፊልምም ተሰርቶለታል። ትላልቅ ሀገራዊና ዓለም አቀፋዊ ሽልማትም ወስዷል ከህንድ መንግስት። አንድ በገጠር ህንድ ውስጥ ይኖር የነበረ ሰው ነው ዳሽራ መንጂ። እሱ ያለበት አካባቢ የሆነ ኮረብታማ ተራራ ውስጥ ወደዛ ተራራው ባሻገር ነው የሚኖረው። ከተራራው ወደ ከተማው ለመምጣት ከ55 ኪሎ ሜትር በላይ ይፈጃል። እንደዚህ ስለምትዞር ተራራውን አንድ ቀን ሚስቱ በ1960 ከዛ ተራራ ላይ ትወድቅና ትታመማለች። እሷን ወደ ሆስፒታል ለመውሰድ ፍዳ ነው፣ መንገዱ የተመቸ አይደለም እንዳልኩ እንዲዞሮ ነው የሚኬደው። ሚስቱ መንገድ ላይ ሞተችበት። ፍጹም በጣም የሚዋደዱ ነበሩ። ከሷ በኋላም አላገባም ሌላ ሴት። እጅግ በጣም ይወዳት ነበረ። የምትወደው ሰው ሲሞትብህ የሚሰማ ስሜት አለ አይደል? ምናልባት ትሰበራለህ፣ ምናልባት ለረጅም ጊዜ ትታመማለህ፣ ምናልባት ልትቃወስም ትችላለህ። አፍቅሮ የሚያውቅ ሰው ነው የሚያውቀው ስሜቱን። ዳሽራ መንጂ ግን እነዚህ ሁሉ አልሰበሩትም፣ የበለጠ አበረታው እንጂ። ሞት በሚስቴ ላይ ሊበቃ ይገባል አለ። 22 ዓመት ፈይቶበት ያንን ተራራ እንደ ዋሻ ቦረቦረው። 110 ሜትር ቦርቡሮ አወጣው። በ15 ሜትር ስፋት ሰጠው። 9 ወር 15። ይሄ ሁሉ ግን ሲያደርግ ፎሎ እያደረጋችሁ ቤተሰብ ዝም ብሎ ማየት የለም። ይሄን ሁሉ ሲያደርግ የአካባቢው ማህበረሰብ እብድ ነበር እያሉ የነበረው። ቀውሷል፣ አሞታል ነበር ሲሉ የነበረው። 22 ዓመት ፈይቶበት አሳካው። እንደዚህ ዞሮ የነበረው የ55 ኪሎ ሜትሩን 15 ኪሎ ሜትር ላይ ቆረጣት፣ ብቻውን ያለ ምንም ረዳት። ዳሽራ መንጂ የፍቅር፣ የጽናት፣ የብርታት፣ የጥንካሬ ምሳሌ ሆነ። ሀገሩ ህንድ አከበረችው። የተለያየ ፊልሞች ተሰሩ፣ ዶክመንተሪዎች ተሰሩ፣ መጽሐፎች ታተሙ። የሀገሪቱ ከፍተኛውን የክብር ኒሻን ተሸለመ። የፍቅርና የጽናት ምሳሌ ተብሎ። አቦ ይመቸው አይገባውም? እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።